አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ይሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ በቭሎግ መጥቼላችኋለሁ። የቀን ውሎዬንም ማሳያችሁ ይሆናል። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያው ዛሬ የቀን ውሎዬን ላሳያችሁ ነው ብያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ሆኑ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እናንተ ላይክ ስታደርጉ ዩቲዩብ ሪኮመንድ ያደርገዋል፣ ብዙ ሰው ጋር ይደርሳል። ለዛም ላይክ አድርጉ፣ ላይክ ማድረጋችሁን እንዳትረሱ። እናማ ዛሬ የቀን ውሎዬን አሳያችኋለሁ ብያችኋለሁ። ዛሬ ገበያ ሄዳለሁ። ከገበያም ተመልሼ ምን እንደምሰራ ገበያም አንዳንድ ቪዲዮ መቀርጽላችሁ ይሆናል። ገበያ ሁሉም ነገር ተወዷል ምናምን እያሉ ነው። እኔ እንግዲህ ከሄድኩኝ ቆየሁኝ። ዛሬ እስኪ ሁሉንም አይተነው እንመጣለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤቴን በዚህ መልኩ አጸዳድቻታለሁ። በነገራችን ላይ ፍራሹን ካነሳሁት ቆይቼ ነበረ። ረመዳን ላይ ምናምን ነበር ያነሳሁት። አሁን ደግሞ አውጥቼ እንደዚህ በኤል ፈርሽርሽ አድርጊያታለሁ ማለት ነው ቤቴን። ከዛ መኝታ ክላሴ ደግሞ እንደዚህ ጸዳ ጸዳ አድርጊያታለሁ። ከዛ ጉዞ ወደ ገበያ ኪሎ ስንት ነው ድንችሽ? ከገበያ ተመልሻለሁ። እዚህ ጋር እንደምታዩት ጥቅል ጎመን አለሽ። ጥቅል ጎመን ገዝቻለሁ። የዚች ዋጋ 35 ብር። ገበያዬ ሁሉም ነገር ጨምሯል ውዶችዬ። አልሐምዱሊላህ የሰው ልጅ ደህና ከሆነ ዋናው አፍያ ነው። ኑሮ እንደ ኑሮው ይኖራል። ማንም ሰው እንደሚኖረው ትኖራላችሁ። እንዳታስቡ፣ እንዳትጨነቁላችኋለሁ ውድ እህቶቼ። ያው እንግዲህ ሽንኩርት በ100 ብር ሂሳብ ነው የገዛሁት። እዚህ ጋር እንደምታዩት የ30 ብር ካሮት ገዝቻለሁ። ድንች ደግሞ ኪሎ 60 ብር ነው። ሌላው ደግሞ ክኖ ነው። 6ቷን ፍሬ 35 ብር። እንግዲህ ከገበያ ከመጣሁ በኋላ የገበየሁትን ማሳየቻችኋለሁ። ከዛ ወደ ምሳ ስራ ገብቻለሁ። እዚህ ጋር እንደምታዩት አልጫ እየሰራሁ ነው። ካሮቴን፣ ጎመኔን ከታትፌ ሽንኩርቴን ከትፌ ምናምን አጣጥቤ በዚህ መልኩ እየሰራሁኝ ነው። ትንሽ ነው የምሰራው በነገራችን ላይ ያው ኪዩና እኔ ስለሆንን ብዙ አልሰራም እንዳይተርፍ እንዳይበላሽ ያልኩኝ እና አልጫችን ተሰርቶ አልቋል። እዚህ ጋር ደግሞ ክክ ነው ዛሬ ምሳችን። ክክ እየሰራሁ ነው። ከዛ ወጡ ተሰርቶ አልቋል። ጀበናችን ታጠዳለች፣ እየፈላች ነው ቡና። ከዛ እዚህ ጋር ደግሞ ፈንዲሻ ኪዩ በጣም ነው የሚወደው። እንደምታዩት በዚህ መልኩ አዘጋጅቻለሁ። በነገራችን ላይ ምሳችንም በልተናል። ምሳ ስንበላ ቪዲዮ አልቀረጽኩም ሰው ስለነበረ ፈርቼ ማለት ነው። ከዛ እንደዚህ ፈረሽረሽ አድርጌያለሁ። ከዛም በኋላ ቡናችንን
ጠጥተን ጨርሰናል። ጨለማ ሆኗል እንደምታዩት ጉርምርምታ ነገር ነው። ዝናብ ሊጥል መብራትም ሄዷል። ጨለማ ሆኗል እንደምታዩት እና የዛሬው ብሎጋችን ይሄንን ይመስል ነበር። የኔ ውዶች አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ